ነገር በጣም ደስ ይላል። እናት ግን የወደደቻት አልመሰለኝ። 10 ጊዜ በንቀት ቁርጥ አድርጋ እየተመለከተቻት ነበር። አረ ችግር የለም ዳድ፣ እማዬን የማሳመን ያቅተኝ። ልጄ ሁሉ ጊዜ እነግርሃለሁ፣ ቸኩሎ ያደረጉት ነገር ውጤቱ አያምርም። ትዕግስት ይኑር። ከአምራን ጋር እኮ ዛሬ አይደለም ትውውቃችን፣ ብዙ ቆይተናል። ማጥናት የሚገባኝን ያህል አጥንቻታለሁ። እመነኛ አባዬ፣ ለእኔ የምትሆን ትክክለኛዋ ሴት ነች። አምናለሁ። በጣም ነው የማመሰግነው ዳድ። ስለዚህ በቅርቡ ሽማግሌ ቤተሰቦቿ ጋር ላክ ማለት ነው። ቤተሰብ የላትም አልከኝ ነበር እንዴ? ማለቴ ዘመዶቿ ጋር። ለዚህ እኮ ነው አትቸኩል የምልህ። ልጅቷ ጥሩ ልጅ ትሁን እንጂ ሁሉ ነገር እንጨርሰዋለን። ዳድ በእውነት እንዴት ብዬ እንደማመሰግን አላውቅም። በጣም አመሰግናለሁ። ለምንድን ነው የምታመሰግነኝ? ድሮም ለአንተ እኔ እኮ መልካም ሴት ተመኘውልህ እንጂ የግድ ኑሐሚን ካልሆነች እኮ አላልኩም። አውቃለሁ ዳድ፣ ኑሐሚንም እኮ ጥሩ ልጅ ነች። ጥሩነቷን በፍጹም መካድ አልፈልግም። እርግጠኛ ነኝ እኔ ከምረጥኩልህ አንተ የምረጥካት የተሻለች እንደምትሆን አልጠራጠርም። እንዴት ዋልክ? ሰላም ነው ወይዘሮ ዝናሽ? ወዴት እንደው ወይዘሮ ዝናሽ? እኔ የምልህ አንድ ስራ ልሰጥ አስቤ ነበር። ምንድነው? የሆነ ሰው በደንብ እንድትከታተልልኝ እፈልጋለሁ። ማን? ዛሬ ቀን ላይ ቤት ለምሳ መታ የነበረችው የልጄ ፍቅረኛ። ምን? ምን ደነገጥክ? አይ ምንም አይደለም። ሰላም እንደምን አላችሁ? ውድ ኑሐሚን ድራማ ተከታታዮች፣ ኑሐሚን ድራማ ክፍል 22 እንግዲህ ዛሬ ተለቋል። ያያችሁት እንዴት አያችሁት? ያላያችሁት ካላችሁ ደግሞ ሊንኩን ፒን አድርጌላችኋለሁ፣ እየገባችሁት ማየት ትችላላችሁ። ውድ ቤተሰቦች ኑሐሚን ድራማ ክፍል 22 ላይ እንግዲህ ዛሬ ብዙዎቻችን ያልጠበቅነው ነገር አይተናል። ከዛም እንግዲህ አንዳንድ ነገሮችን እናነሳለን። ለዚህ ቻናል እስከዛው ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡን ኑሐሚን ክፍል 22 የሚገራርሙት ነገሮችን አሳይቶናል። ከዛም እንግዲህ ብዙዎቻችሁ ስጠብቁት የነበረው ነገር እንግዲህ ምንድነው ኑሐሚንና ናሆም ይጋቡ እያላችሁ ትገኛላችሁና ኮመንት ላይ እንግዲህ ብዙዎቻችሁ ኑሐሚንና ናሆም ይጋቡ እያላችሁ ስለሆነ መጨረሻ አብረን የምናይ ይሆናል። እኔም በበኩሌ ግን ሀሳቤ አሁን ኑሐሚንና ናሆም ይጋቡ ነው የምለው። እስኪ ኑሐሚንና ናሆም ይጋቡ የምትሉት ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ለድራማው ያላችሁን ፍቅር ግለጹ ውድ ቤተሰቦች። ሌላው እንግዲህ ከዚህ ከኑሐሚን ክፍል 22 ላይ እንግዲህ የምናነሳው ነገር የአምራን ነገር ነው። አምራን እንግዲህ አሁንም አምራን ያለችበት ሁኔታ እንግዲህ በጣም አሳሳቢ ነው። ምክንያቱም ኑሐሚን እንግዲህ የአምራን ስራ ምናምን ነገር ካጋለጠች አምራን እንግዲህ መውደቂያ ታጣለች የሚል ሀሳብ አለ። እናትየው ምንም አልወደደችም እንግዲህ ከዚህ በኋላ የአምራን ጉዳይ ናሆም ቢሆን ደግሞ እየቀነሰ ይመስለኛል። ምክንያቱም ኑሐሚን ከሷ በጸባይም ቢሆን ደግሞ በመልክም ቢሆን ትሻላለች ምናምን ነገር ወደ ኑሐሚን ናሆምም ቢሆን ወደ ኑሐሚን ምናምን ነገር እየዞረ ያለ ይመስለኛል። እስኪ በዚህ ዙሪያ ምን ትላላችሁ? የተሰማችሁ ነገር ሀሳብ አስተያየታችሁን አስቀምጡልኝ ውድ ቤተሰቦች። ሌላኛው ደግሞ የምናነሳው ነገር እንግዲህ የኤርሚያስ ነገር ነው። ኤርሚያስ እንግዲህ አልተቻለም። በስተመጨረሻ እንግዲህ ሹፌር ሆኖ ተቀጥሯል። ከዚህ በኋላ እንግዲህ ምን ሊያሳየን ይሁን? በጣም ኤርሚ ነገር እንግዲህ በጣም አሳሳቢ ነገር ነው የሆነው። ምን ሊያሳየን ይችላል? አብረን የምናይ ይሆናል ውድ ቤተሰቦች። ኤርሚያስ እንግዲህ ኤሚን ብሎ ነበር። ኤሚ እንግዲህ ምንም የምታውቀው ነገር የለም፣ ጀስት ሹፌር እንደሆነ ነው የምታውቀው። እሱ ግን ለኑሐሚን ስል ነው ይሄን ሁሉ መስዋዕትነት እየከፈለ ያለውና ኤርሚም እንግዲህ ያሳዝናል። እየሆነ ያለው ነገር እንግዲህ በጣም ያሳዝናል። በዚህ ኮንዲሽን ወደ እሱ ግን ኑሐሚን ወደ ኤርሚ የምትመለስ አይመስለኝም። በምንም ታሪክ የምትመለስ አይመስለኝም። ምክንያቱም ኑሐሚን እንግዲህ በጣም ቆራጥ ነች፣ የዋህና ቆራጥ ነች ምናምን ነገር እና ወደ ኋላ የምትመለስ አይመስለኝም። ሌላኛው ደግሞ በጣም እኔ ያሳዘነኝና እዚህ ድራማ ላይ የገረመኝ ነገር ቢሆን የናሆም እናት ነች። የናሆም እናት እንግዲህ በጣም ባለጌ ነች። ሁላችንም እንግዲህ ያልጠበቅናትም እንደዛ ትሆናለች ብለን ስቲል ነው። እኔ እንግዲህ ስትነጨነጨ ነበር ለካ ለዛ ነው ምናምን ነገር እንግዲህ ሁላችንም እንግዲህ እንደ እናት ነበር ስንጠብቃት ነበር ነውና ግን እሷ እያሳየች ያለው ቫይቭ እንግዲህ
ከእናትነት የዘለለ ቫይብ ነው እያሳይቻለሁ እና በኤርሚ ላይ ዛሬ እንግዲህ ያደረገችው ነገር በጣም ከሱ የማይጠበቅ ነገር ነው ያደረገችው። በፍጹም ልክ ያለው ከሱ አይጠበቅም እንደዛ ማድረግ። ሌላው እንግዲህ በጣም ከዚህ ክፍል 22 ላይ And so passionate, every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that, spitting slow, spitting fast. I could roast, I could gas, think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains that last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got and so passionate, every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that, spitting slow, spitting fast. I could roast, I could gas, think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains that last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got and so passionate, every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that, spitting slow, spitting fast. I could roast, I could gas, think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains that last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got and so passionate, every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that, spitting slow, spitting fast. I could roast, I could gas, think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains that last, and to believe in what you